ኦልተርኔቲቭ ሜቶዱ ላይ ማስታወስ ያለባችሁ ነገር ሶስት ነገሮች ያስፈልጋችኋል። አንድ ቲኤስኤስ ቶታል ሰም ኦፍ ስኩዌር፣ ኢኤስኤስ ኤክስፕሌን ሰም ኦፍ ስኩዌር እና አርኤስኤስ ሬዚጁዋል ሰም ኦፍ ስኩዌር። እነዚህ ሶስቱ ካሏችሁ አር ስኩዌር ታገኛላችሁ። አር ስኩዌር ካገኛችሁ ሲግማ ስኩዌር ካገኛችሁ ኤፍ መስራት የምችሉ ከሆነ ምናምን በጣም ቀላል አይደለ? ያው ኦፍኮርስ ቤታ ምናምን ያስፈልጋችኋል፣ ግን እነሱ መቼስ እነሱ ላያስፈልጓችሁ ማለት አይችሉም። መጀመሪያውም ታውቁታላችሁ ብዬ ነው። ግን ቲኤስኤስ ኤስኤስ እና አርኤስኤስ ለማግኘት ጥረት አድርጉ። የትኛውም ጥያቄ ሲሰጣችሁ እሱን ቀድማችሁ ማግኘት ስለመቻላችሁ እርግጠኛ ነው። እሱን ማግኘት የምትችሉ ከሆነ ሌላው ነገር ቀላል ነው። ኦልተርኔቲቭ ሜቶዱ የምትጠቀሙት ግን መቼ ነው ካላችሁ ዳታው መሰጠት ትቶ፣ ፈተና ላይ ብዙ ጊዜ ዳታው አይሰጣችሁም። ሜትሪክስ በጣም አዝግ ነገር ስለሆነ ማለት ነው። ዳታው መሰጠት ትቶ እንትኑ ሲሰጣችሁ ሰሜሽኑ ብቻ ሲሰጣችሁ፣ አሁን እዚህ ጋር 9 ሰሜሽኖች ይሰጣችኋል። ሰሜሽን ኦፍ ኤክስ 2 አይ፣ ሰሜሽን ኦፍ ኤክስ 3 አይ፣ ሁለት ኢንዲፔንደንት ቫሪያብል ቢኖር ነው። እሺ አሁን እዚህ ኦልተርኔቲቭ ሜቶድ የምንሰራው ለሁለት ኢንዲፔንደንት ቫሪያብል በሶስት አሁን ይሄን ፎርሙላ 3 ኢንዲፔንደንት ቫሪያብል ላይ በተጠቀመው ብትሉ አይሰራላችሁ። ለሶስት ደግሞ ሌላ ረጅም ፎርሙላ ይኖረዋል። ለማንኛውም ሰሜሽን ኦፍ ኤክስ 2 አይ፣ ሰሜሽን ኦፍ ኤክስ 3 አይ፣ summation of yi, summation of x2i times x3i, summation of x2i times yi, summation of x3i times yi, summation of x2i square, summation of x3i square, summation of yi square። እነዚህ 9 ሰሜሽኖች ይሰጧችሁና ከዛ ፈልጉ ትባላላችሁ ማለት ነው። ምን ጀምረው ያው ሳምፕል ሳይዝም ይሰጣችኋል። በነገራችን ላይ እሱ እንዳረሱት ሳምፕል ሳይዝ ካልሰጣችሁ እጃችሁን ወጣችሁ ጨቅጭቁት አስተማሪው። ስለዚህ የምንጀምረው ከስሎፕ ፓራሜትር ነው። ስሎፑን የምናገኘው በዚህ ፎርሙላ ነው። ለቤታቱ s2y s33 ማይነስ s3y s23 ኦቨር ዴልታ። ይሄ ኢሉሚናቲ አይደለም፣ እሺ ዴልታ ነው፣ ፊደል ነው። ቤታ 3 ደግሞ የሚፈለገው s3y ታይምስ s22 ማይነስ s2y ታይምስ s23 ኦቨር ዴልታ ነው። ያው ፎርሙላውን ለመያዝ እንዲመቻችሁ 2 ሲሆን 2y 3y 23 ነው። 3 ደግሞ ሲሆን 3y 22 3 የለውም። 3 ሲሆን 22 ነው ያለው። ከዛ 2y 23 ነው። 23 ያው 23 ነው። 3 ባራችሁ 23 ያላችሁ ለውጥ አያመጣም ብትቀይሩት። ዴልታ s22 s33 ማይነስ s23 ስኩዌር ነው። ዴልታን አስተዋውቁት። እሺ ለሌሎችም ነገሮችም እንጠቀማቸዋለን። ማስታወስ ያለባችሁ ሁለት ኢንዲፔንደንት ቫሪያብል ሲኖርም ብቻ ነው ይሄ ፎርሙላ የሚሰራው። ሶስት ኢንዲፔንደንት ቫሪያብል ካለ በጣም ትልቅ ፎርሙላ አለ ለሱ ለራሱ። s33 s23 ራሱ ምንድን ነው? ከየት ነው የሚገኘው s23? s ጀነራሊ እንስራው። sab a እና b ቢሰጠን sab በምንድን ነው የሚገኘው? sab ማለት ቫሪያንስ ነው ወይም ኮቫሪያንስ ነው። ኤስኤቢ ኮቫሪያንስ ነው። ኤስኤ ደግሞ ቫሪያንስ ነው፣ ግን በኤን ማይነስ ኬ ሲባዛ ማለት ነው። አሁን ኤስኤን በኤን ማይነስ ኬ ባካፍለው ቫሪያንስ ነው ማገኘው። ኤስኤቢን በኤን ማይነስ ኬ ባካፍለው ኮቫሪያንስ ነው ማገኘው። ስለዚህ ኤስኤቢ ማለት ኤአይ ማይነስ ኤ ባር እያንዳንዱ ኤ ሲቀነስ ሚኑ፣ ከዛ እያንዳንዱ ቢ ሲቀነስ የቢ ሚን፣ ከዛ ሁለቱን እናባዛና ደምራቸዋለን። 10 አይደል? ሳምፕል 10 ከሆነ 10 ቫልዩዎች እናገኛለን። 10ሩንም እርስ በርስ ስናባዛቸው 10 እናገኛለን። ከዛ ስንደምራቸው የሆነ አንድ ቁጥር እናገኛለን። ያ ኤስኤቢ ይባላል። ግን ኤአይ የላችሁ። ኤአይ አርቲፊሻል ኢንተለጀንስ ሳይሆን እያንዳንዱ ኤ ማለት ነው። እያንዳንዱ ኤ ስለሌለን ወይም 10 ሳምፕል ሳይዛችን 10 ከሆነ 10ሩም ኤ ስለሌለን ጀሰሙ ስለሆነ የሚሰጠን ከየት እናገኘዋለን? የምናገኝበት ፎርሙላ ይሄ ነው። ኤስኤቢ ኢዝ ኢኳል ቱ ሰሜሽን ኦፍ ኤቢ የኤ እና የቢ ብዜት ሰሜሽን ሲቀነስ የኤ ሰሜሽን ሲባዛ የቢ ሰሜሽን ሲካፈል ለኤን። እቺን ፎርሙላ ከያዛችኋል ለሁሉም መጠቀም ትችላላችሁ። አሁን s23 ምንድነው የሚሆነው ነው። s23 ከፈለጋችሁ x3 ታይምስ x2 ታርጉና ሰሜሽኑ ትወስዳላችሁ። ሰሜሽን ኦፍ x2 x3 ማለት ነው ሲቀነስ ሰሜሽን ኦፍ x2 ታይምስ ሰሜሽን ኦፍ x3 ሲካፈል ለኤን። ሰሜሽን ኦፍ x2 እና ሰሜሽን ኦፍ x3 ደግሞ ተሰጥቷቸዋል። ሰሜሽን ኦፍ x2 ታይምስ x3 ተሰጥቷቸዋል። ያልተሰጣችሁ ነገር የለም። ስለዚህ በዚህ ፎርሙላ ሁሉን ነገር ማግኘት ትችላላችሁ ማለት ነው። ኤስኤን ከፈለጋችሁ ደግሞ ሰሜሽን ኦፍ
ኤ ታይምስ ኤ ወይም ኤ ስኩዌር ማይነስ ሰሜሽን ኦፍ ኤ ታይምስ ሰሜሽን ኦፍ ኤ ወይም ሰሜሽን ኦፍ ኤ ዘ ሆል ስኩዌር ኦቨር ኤን ማለት ነው። ኢንተርሴፕቱንስ እንዴት እናገኘዋለን ነው? አሁን ስሎፖችን እንዴት እንደምናገኛቸው በፎርሙላዎችን አይተናቸዋል። ኢንተርሴፕቱን እንዴት እናገኘዋለን ካልን ግን የቫሪያብሎችን ሚን እንወስድና ዋይ ባር ማይነስ ቤታ ሀቱ ኤክስ ባር ቱ ማይነስ ቤታ 3 ኤክስ ባር 3 ከእንትኑ ጋር አንድ አይነት ነው። ከሲምፕል ሊኒየር ሪግሬሽን ጋር አንድ አይነት ነው። ያው ሁሉም ቫሪያብሎች አሏቸው፣ አንደኛው ብቻ ነው እየፈለጋችሁ ያላችሁ ነው። በቀላሉ ሰሜሽን ኦፍ ዋይ ባር ያው ሰሜሽን ኦፍ ዋይ ኦቨር ኤን ነው፣ ያው ሚን ማለት ነው። ስለዚህ የምታውቁት ነገር ነው። ስለዚህ ይሄንን ኤግዛምፕል አንድ ላይ እንስራው ማለት ነው። ዋይ እንደዚህ ቢሆን ኤክስ እንደዚህ ቢሆን ከዛ ኤክስ ከሁለት ኤክስ ነው ያለው ኤክስ ቱ እንደዚህ ቢሆን ኤክስ ስሪ እንደዚህ ቢሆን ብለን ደግሞ እንሰራለን። ሪዛልቶቹ እነዚህ ናቸው፣ ግን እንዴት እንደመጡ እንያቸው። እዚህ ጋር ማየት እንደምትችሉት ዋይ ኤክስ ምናምን እንዳለ ምን እንደሆኑ አላውቅም፣ እንዳለ ብላንክ ነው የሰጠኝ። ናቸው ሰማቸው ብቻ ነው። የዋይ ሰም 225 የኤክስ ሰም 57 የኤክስ ስሪ ሰም 55 ምን እንደሆነ እሱን አውቃለሁ፣ ግን እያንዳንዱ ምን እንደሆነ አላውቅም። ያው አውቃለሁ፣ እናንተ ግን አታውቁም። አስተማሪው ሊያውቅ ይችላል፣ ብዙ ጊዜ አስተማሪዎቹ የማያውቁት። ግን ኤስቱቱ አሁን ምንድን ነው? ኤስቱቱ እሺ ሰሜሽን ኦፍ ኤክስ ቱ ወይም ኤክስ ቱ ስኩዌር ማለት ነው ማይነስ ሰሜሽን ኦፍ ኤክስ ቱ ዘ ሆል ስኩዌር ኦቨር ኤን 68.1 ለዚህኛውንም እንደዛ አድርገን አገኘነው። ሰሜሽን ኦፍ ኤክስ ስሪ ስኩዌር ማይነስ ሰሜሽን ኦፍ ኤክስ ስሪ ዘ ሆል ስኩዌር ኦቨር ኤን ማለት ነው። ሰሜሽን ኦፍ ኤክስ ስሪ ስኩዌር ይኸው እዚህ ጋር አለ። ኤክስ ስሪ ስኩዌር 385.000 ነው። ከዛ ሲቀነስ ሰሜሽን ኦፍ ኤክስ ስሪ ዘ ሆል ስኩዌር ሰሜሽን ኦፍ ኤክስ ስሪ 55 ነው አይደለ? ዘ ሆል 55 ስኩዌር ሲካፈል ለ10 ይሄን በ10 አካፍዬ ስቀንሰው 80.5 ይሰጠኛል። ከዛ ያንን ከሰራው በኋላ ሁሉንም አገኛቸዋለሁ አይደል? በዚህ አሰራር ማለት ነው። ከዛ ዴልታን ደግሞ እንፈልግ። ዴልታ ምንድነው? ኤስ22 ታይምስ ኤስ33 ኦቨር ምናምን ማይነስ ኤስ23 ስኩዌር አይደለ? 648.00 መጣ ማለት ነው። ስለዚህ በዛ ፎርሙላ መሰረት ስንሰራው ቤታቱ ምንድነው ፎርሙላው? ኤስ ዋይ 2 ታይምስ ኤስ 33 ማይነስ ኤስ ዋይ 3 ታይምስ ኤስ 23 ዘ ኢንታየር ቲንግ ኦቨር ዴልታ አይደለ? ፎርሙላውን ሄዳችሁ መለስ ብላችሁ ማየት ትችላላችሁ። ስለዚህ በዛ ፎርሙላ ስንሰራው ኤስ ዋይ 2 ስንት ነው? 280.5 ኤስ 33 ይሄው 58.5 ከዛ ሲቀነስ ኤስ ዋይ 3 ደግሞ 367.5 ከዛ ኤስ 23 ደግሞ የታለ ኤስ 23 70.5 ከዛ ሲካፈል ለዴታ 648 ነው 2.3148 መጣ። ቤታቱ ደግሞ በዛ ፎርሙላ እንሰራዋለን። ያው መቀየር ነው። እዚህ ጋር ስሪ ያደረጋችሁበትን ቦታ ቱ ያደረጋችሁበትን ቦታ ስሪ ስታደርጉት ይሄን ታገኛላችሁ ማለት ነው። ከዛ ቤታ ዋን ደግሞ ዋይ ባር ማይነስ ቤታ ቱ ኤክስ ቱ ባር ቤታ 3 ኤክስ 3 ባር ኤክስ 3 ባር የት ነው? ያው እዚህ ጋር አለ ኤክስ 3 ባር 57 ሲቀነስ ለ10 ማለት ነው። 55 ሲቀነስ ለ10 57 ሲቀነስ ሲቀነስ ላለው ሲካፈል ለ10 ኤክስ ቱ ባር ኤክስ 3 ባር ዋይ ባር የፈለጋችሁትን ነገር ማግኘት ትችላላችሁ። ኤን እና ሰሜሽኖቹ እስካሏችሁ ድረስ ማለት ነው። ስለዚህ ቤታዋን ኔጌቲቭ 0.9815 ነው። ቤታ 2 2.3148 ነው። ቤታ 1.8704 ነው ማለት ነው። ፋይናል ሞዴላችን ምንድነው የሚሆነው? ዋይ ሃጣይ ኢኳል ቱ ኔጌቲቭ 0.9815 ሲደመር 2.3148 ኤክስ ቱ አይ ፕላስ 1.8704 ኤክስ 3 አይ። ይሄ የቱዲ ፕሌን እንትን ቱዲ ፕሌን ኦን ስሪዲ ስፔስ ነው። ይሄ የዛ ፋንክሽን ስለሆነ ይሄንን በግራፍ ማሳየት ይችላሉ። እንደዚህ እቺ አረንጓዴዋ ፕሌን ሆነች። ይሄ ኤክስ ነው፣ ይሄ ዋይ ነው፣ ይሄ ደግሞ ዜድ አክሲስ ነው ምናምን አፕሊኬሽኖች አሉ። ይሄንን ቪዥዋላይዝ ማድረግ የሚችሉ ስሪዲ የዞራችሁ የተሽከረከራችሁ ፕሌኑን ማየት ከፈለጋችሁ ለዛ ማድረግ ትችላላችሁ። ቲኤስኤስ ኤስኤስ እና አርኤስኤስ ከየት ነው የምናገኘው? ቲኤስኤስ ማለት ኤስ ዋይ ዋይ ጋር ዘሴም ነው። ሰሜሽን ኦፍ ዋይ አይ ስኩዌር ማይነስ ሰሜሽን ኦፍ ዋይ አይ ዘ ሆል ስኩዌር ኦቨር ኤን አድርጋችሁ ስትሰሩት ቲኤስኤስ ታገኛላችሁ። ኤስኤስ ግን ዳይሬክትሊ ከሰሜሽኖቹ
አይደለም የሚገኘው። ስሎፕ ኤስቲሜቶቹ ማግኘት አለብን። ቤታ ቱ እና ቤታ ስሪ ካገኘን በኋላ ነው ኤስ ኤስ የምናገኘው። ስለዚህ ቤታ ቱ ታይምስ ኤስ ቱ ዋይ ቤታ ስሪ ታይምስ ኤስ ስሪ ዋይ ስናደርግ ኤስ ኤስ እናገኛለን። አር ኤስ ኤስ ደግሞ ቲኤስኤስ ማይነስ ኤስኤስ ነው ማለት ነው። ስለዚህ እነዚህን ሲምፕል ካልኩሌሽኖች ካደረግን በኋላ ቲኤስኤስ ኤስኤስ እና አርኤስኤስ አገኘን ማለት ነው። በጣም የምፈልጋቸው የነበሩ ነገሮች ስለዚህ እዛ ጋር ገብተን ብናያቸው ሄዳችሁ ኤክሴል ፋይሉ ማየት ይችላላችሁ። አሁን የተለየ አሰራር ስለማላሳያችሁ ቲኤስኤስ 1282.5 ነው። ኤስኤስ 1263.9815 ነው። አርኤስኤስ ደግሞ የሁለቱ ማቀናነስ 18.5185 ነው። ያው ምንድን ነበር ያደረግነው እዚህ ጋር ኤስ ቱ ዋይ አለን፣ ኤስ ስሪ ዋይ አለን፣ ቤታ ቱ አለን፣ ቤታ ስሪ አለን። ያባስተን ጀስት መደመር ነው። ስለዚህ ጉድነስ ኦፍ ፊቱን ደግሞ እናንተ ካልኩሌት ማድረግ ስላላችሁ አር ስኩዌር ምንድን ነው ኤስኤስ ኦቨር ቲኤስኤስ አይደል? አጀስትዱንም መስራት ትችላላችሁ ማለት ነው። ቫሪያንስ እና ስታንዳርድ ኤረር ያው ቫሪያንስ ኦፍ ኤረር የሚገኝበት መንገድ ዘሴም ነው። አርኤስኤስ ኦቨር ኤን ማይነስ ኬ ነው። አርኤስኤስ ካለን ቀላል ነገር ነው። ግን የፓራሜትሮቹ ቫሪያንስ የሚሰራበት ፎርሙላ ትንሽ ለየት ይላል። ዴልታ መልሳ መጣች ማለት ነው እዚህ ጋር። ለዛ ነው አስታውሰው ያልኩት ለዚህ ጉዳይ ነው። ሲግማ ስኩዌር ኦቨር ኤስ ስሪ ስሪ ኦቨር ዴልታ ነው። ሲግማ ስኩዌር ታይምስ ኤስ ስሪ ስሪ ኦቨር ዴልታ ነው። ኤስ ስሪ ስሪ እንደሆነ እናውቃለን። ሲግማ ስኩዌር እናውቃለን። ዴልታ እናውቃለን። ቀላል ነው። ግን የቤታቱ ነው። ኤስ ስሪ ስሪን ለቤታቱ ነው። ኤስ ቱቱ ደግሞ ለቤታ ስሪ ነው። ይቀያየራል። ኦኬ እሱን ጀስት ማስታወስ ነው ያለባችሁ። የቤታውን ቫሪያንስ ግን አያችሁታ ያስጠላል ብዛት። ያው እንግዲህ ምን ታደርጉታላችሁ። ስለዚህ ኤክስ ባር ስኩዌር ኤክስ ባር ቱ ስኩዌር ከዛ ኤስ ስሪ ስሪ ኤክስ ስሪ ባር ስኩዌር ኤስ ቱቱ ይቀያየራል። ለቱ ስሪ ስሪ ነው፣ ለስሪ ደግሞ ቱቱ ነው። ሲቀነስ ደግሞ ለቱ ስሪ ደግሞ ያው ቱ ስሪ ነው። እሺ ሌላ ምን ያደርጉታል? ቱ ስሪ ከሆነ ይህም በሁለት አባዙታላችሁ። ከዛ ኦቨር ዴልታ ነው። ድጋሚ ዴልታ ሁሌም አለ። ስለዚህ ሲደመር ዋን ኦቨር ኤን ታደርጋላችሁ። ከዛ ይህም በዚህ ማስኩዌር ስታባዙት ቫሪያንስ ኦፍ ቤታን ታገኛላችሁ በዚህ ፎርሙላ ማለት ነው። ከዛ ስታንዳርድ ኤረር ኦፍ ቤታ ደግሞ የትኛውን ቤታ ያው ስኩዌር ውስጥ መክተት ነው። ኤግዛምፕሉን ማየት እንችላለን ከፈለጋችሁ ገብተን፣ ግን በአጭሩ መልሶቹ እነዚህ ናቸው ማለት ነው። ራሳችሁ ኤክሴል ፋይሉን እስኪ ገብቼ ሊያውና እሺ ቲኤስኤስ ምንድነው? ኤስ ዋይ ዋይ ነው አይደለ? ቲኤስኤስ እዚህ ጋር እንደምታዩት ኤስኤስ ደግሞ ምንድነው? ኤም መልት በሜትሪክስ መልቲፕሊኬሽን ነው መሰለኝ የሰራው። ብዙ እንትን ሎስት እንዳትሆኑ እዚህ ውስጥ ምንም ለውጥ የለውም። ያው ቅድም ባልኩት ፎርሙላ መሰረት ነው የሚሰራው። አር ስኩዌር አጀስትድ አር ስኩዌር አለላችሁ እዚህ ጋር እንግዲህ ስፖይል አደረግኩባችሁ ትሰሩት የነበረው ሲግማ ስኩዌር 2.6455 ነው ማለት ነው። አርኤስኤስ ኦቨር ኤን ማይነስ ኬ ኤን ስንት ነው? ኤን 10 ነው። ኬ ስንት ነው? 3 ነው። ስለዚህ 7 ማለት ነው። ቫሪያንስ ኦፍ ቤታ ቱ ምንድን ነው የሚሆነው? ቫሪያንሳችን አለ። ቫሪያንስ 2.645 ሲባዛ ኤስ ስሪ ስሪ ኦቨር ዴልታ ይኸው። ከዛ ስታንዳርድ ኤረሮቹ ደግሞ ይኸው። ግን የቤታዋን ደግሞ እንዲያው ከፈለጋችሁ በጣም ረጅም ፎርሙላ ነው። ይታያቸዋል ሁላ ለእኔ ትንሽ ይታየኛል። እናንተ ግን በደንብ ብታዩት እራሱ አላውቅም። ኤክስ ቱ ባር ታይምስ ኤክስ ስሪ ባር ታይምስ ኤክስ ቱ ስሪ ምናምን ያው ኤክስ ስሪ ባር ምናምን እነዚህ ማለት ናቸው ሚኖቹ ማለት ነው። ኤክስ ስሪ ባር ነው፣ ይሄ ኤክስ ቱ ባር ነው። ከዛ ስኩዌር አደርጋቸዋለሁ። ከዛ በኋላ በኤስ ቱ ስሪ በኤስ ስሪ ዋይ በኤስ ቱ ዋይ ምናምን እያባዛን ሄደን ከዛ መጨረሻ ላይ አቀናንሰን ከዛ በዴልታ እናካፍላለን። ዴልታ ይታለ 648 ማለት ነው። ከዛ ዋን ኦቨር ኤን ወይም ደግሞ 0.1 እንደምርበታለን። ከዛ ጨረስን ማለት ነው። የሁሉንም ቫሪያንስ እና ስታንዳርድ ኤረር አገኘን ማለት ነው። በዚህ መሰረት ከዛ በቅንፍ አድርገን መጻፍ እንችላለን እንደ ፕሮፌሽናል ስታቲስቲሻን። ፕሪዲክሽን እዚህ ጋር የቅድሙ ፎርሙላ ራሱ አዲስ ነገር የለውም። ግን ችግሩ የቅድሙ ፎርሙላ ሜትሪክስ ይጠቀማል። ሜትሪክስ ለመገንባት ደግሞ ምን ያስፈልገናል? ሁሉም ዳታ ያስፈልገናል። ግን እዚህ ጋር ሁሉም ዳታ ሳይኖረን ሜትሪክስ የምንሰራበትን መንገድ ማግኘት እንችላለን ከፈለግን። ስለዚህ ፕሪዲክሽኑን ለመስራት ኤክስ ፕራይም ኤክስ ኢንቨርሳ አልነበረ የሚያስፈልገን። ስለዚህ ኤክስ ፕራይም ኤክስ ኢንቨርስ ደግሞ ያው ኢንቨርስ ባናደርገው ኤክስ ፕራይም ኤክስ ደግሞ ፎርሙላው ይሄ ነው።
አይገርም? እኔ ራሱ ሳውቀው በጣም በቃ በጣም የገረመኝ ነገር ቢኖር እሱ ነው። እንዴት ነው እስካሁን ኤክስ ፕራይም ኤክስ በዚህ ፎርሙላ ማግኘት ሲል ነበር ምናምን እያልኩ ነበረ። ኮቫሪያንስ ራሱ ማግኘት እንችላለን ማለት እኮ ነው አይደል? ሲግማ ስኩዌር ታይምስ በዚህ አይደል ኮቫሪያንስ ሜትሪክስ። ስለዚህ ኤን ሰሜሽን ኦፍ ኤክስ ቱ ሰሜሽን ኦፍ ኤክስ ስሪ ሰሜሽን ኦፍ ኤክስ ቱ ያው ምን ኤክስ ቱ ዋን ማለት ነው። ከዛ ኤክስ ቱ ቱ ኤክስ ስሪ ስሪ ከዛ ኤክስ ቱ ኤክስ ስሪ ኤክስ ስሪ ስሪ ኤክስ ቱ ስሪ እናደርጋለን ምናምን በዚህ አድርገን ሜትሪክሳችንን ከሰራን በኋላ ኢንቨርስ እናደርገዋለን። ኢንቨርስ ካደረግነው በኋላ የራሱ ፎርሙላ አለ አይደለ? እዛ ፎርሙላ ውስጥ ከተን መስራት እንችላለን ማለት። ስለዚህ የዚህን ኢንቨርሱን ማየት ከፈለጋችሁ እዛ እንትኑ ላይ አስቀምጬላችኋለሁ ኤክሴል ፋይሉ ላይ አለ ማለት ገብተን ማየት እንችላለን። አሁን ነገሩ ኤክስ ፕራይም ኤክስ ምንድን ነው? 10 57 55 ምናምን ምናምን ከዛ ይሄን ምን አልኩት ኤክስ ቲ ኤክስ አልኩት ወይም ኤክስ ትራንስፖዝ ኤክስ ማለት ነው። ከዛ ይሄ ደግሞ ኢንቨርስ ነው ሚንቨርስ ማትሪክስ ኢንቨርስ ማለት ነው። ኢንቨርስ ኦፍ ኤክስ ቲ ኤክስ ይሆናል ይሄ ይሆናል ማለት ነው። ስለዚህ ይህን ፎርሙላ አምታችሁ ፕሪዲክሽን ሜትሪክሳችሁ ላይ ብትሰሩት የሆነ ፕሪዲክት ማድረግ የምፈልጉት ቁጥር ካለ እዛ ላይ ገብታችሁ መስራት ትችላላችሁ ማለት ነው። ስለዚህ አይ ቲንክ ዛትስ ኢዚ ኤግዛምፕል። ይሄን ኤግዛምፕል 153 ቬክተሩ ይሄ ነው 153 ዋይፍ ፈልጉ ሚን ኢንተርቫል ኢንዲቪጁዋል ኢንተርቫል ምናምን ስሩ። ያው እኔ አልሰራውም እናንተ ናችሁ የምትሰሩት። እየጠበቃችሁ ከሆነ አትጠብቁኝ። እሺ የቀረው ስታቲስቲክስ ነው። ያው ሃይፖቴሲስ ቴስት ማድረግ ትችላላችሁ ከዚህ በኋላ አይደል? ፕሪዲክት ማድረግ ትችላላችሁ። ኮቫሪያንስ ሜትሪክስ አለን እሱን መስራት ትችላላችሁ። ሃይፖቴሲስ ቴስት ማድረግ ትችላላችሁ። ጉድነስ ኦፍ ፊት ሜዥር ማድረግ ትችላላችሁ። ሁሉን ነገር መስራት ትችላላችሁ። እነዚህ ነገሮች ቲኤስኤስ፣ ኤስኤስ፣ አርኤስኤስ፣ ሲግማ ስኩዌር፣ ኮቫሪያንስ ሜትሪክስ፣ ቤታ ዋን፣ ቤታ ቱ፣ ቤታ ስሪ ሁሉም ነገር ካላችሁ ምን የሚቀር ነገር አለ? ሁሉም ነገር መስራት እንችላለን ማለት ነው። በቅድሞቹ አሰራር እስካሁን ባየናቸው አሰራሮች መሰረት ማለት ነው። ሁሉም ቪዲዮዎች ላይ ባየናቸው አሰራር መሰረት ማለት ነው። ስለዚህ ይህን ይመስላል ኮርሱ። መጨረሻ ላይ መዝጊያ ሪማርኮችን ደግሞ አንድ ላይ እኔ የበለጠ ሪማይንደር ነው። ቅድም ስንት ነበር ያየነው? 2 ሪማይንደር ነበረ። አሁን ደግሞ 3ኛ ፔጅ ሪማይንደር አለ። ኢንክሉድ ያደረግኳቸውን ነገሮች እንድታዩና ይህንን ስኪፕ እያደረጉ የሚወጡ ሰዎች ተበዱ ፈተና ላይ ቪዲዮ አይተናል ብለው እንዘጋለን ብሎ ይገባሉ። ውድቅ ነው የሚሉት። ስለዚህ ኢንክሉድ ያደረግኳቸው ነገሮች ነን ሊኒየር ፋንክሽናል ፎርሞች ለምሳሌ ሊን ሎግ፣ ሎግ ሎግ፣ ሎግ ሊን፣ ሎግ ሎግ የሚያስቃሉ አይደል? ሎግ ሎግ፣ ሎግ ሊን፣ ፖሊኖሚያል፣ ፓርሻል ኮሪሌሽናል ኮኤፊሽንት ነው የሚባል ነገር አለ። ታች አላደረገውም ያልኩት ማለት ነው ቅድም። ፕሮፐርቲስ ኦፍ ቨርሊስ ኤስቲሜተር፣ አንባያዝ፣ ሊኒየር ምናምን፣ አሰምሽን ኦፍ መልቲፕል ሊኒየር ሪግሬሽን አስዩም ያደረግናቸው ነገሮች እነዚህ ምናምን ጋውስ ማርኮቭ ምናምን የሚባል ደግሞ እንትኖች አሉ፣ ቲዮረሞች አሉ። እነሱን እንዳለ ጃምፕ ነው ያደረኳቸው ጀስት አጭር ለማድረግ ማለት ነው፣ ሰው ዳይጀስተብል ለማድረግ ማለት ነው። በጣም ብዙ ነገሮች ስኪፕ ስላደረግኩ እነሱን እንድታነቡ የአስተማሪዎቻችሁ የላኩላችሁ ኖት ወይም ሪፈረንስ ቡክ ያንን እያነበባችሁ እነሱ ላይ ያላችሁን እውቀት ደግሞ እንድታሟሉ የጎደለውን ነገር እሱን እመክራችኋለሁ። አጥኑ፣ ጥያቄዎች ሞክሩ፣ ተለማመዱ። የምታገኙትን ነገር እዚህ ጋር ስሯቸው ያልኳችሁን ነገሮች አክቹዋሊ ስሯቸው። እኔ ላለመስራት ስል ብቻ አይደለም፣ ላለመስራትም ስል ነው፣ ግን ለዛ ብቻ አይደለም ስሯቸው ብላችሁ ግን የምር ስለሚጠቅማችሁ ይጠቅማችኋል ብዬ ስለማስብ ነው። አክቹዋሊ እነዚህን ቪዲዮዎች መስራት አድካሚ ነው። አሁን ራሱ ሁሉንም አንድ ላይ ስለሆነ ሪከርድ ማድረገው ጎሮሮኝ በጣም ነው የሚያመኝ። እንደዚህ ሳወራ ድምፄም እንደምታውቁት የተዘጋ ነው፣ ለማውራትም ስለሚያስቸግረኝ እነዚህ ቪዲዮዎች መስራት የምር ስትረስፉል ነው፣ ጊዜ ይፈልጋል። ከጥናት እኔም ከማጠናው ጊዜ ላይ ቀንሼ ነው ሪከርድ ማድረገው። ያው ኖቶችን ማዘጋጀት ጥናት ነው፣ ችግር የለውም። ግን ሪከርድ ማድረግ፣ ኤዲት ማድረግ፣ አፕሎድ ማድረግ፣ ተምኔል ዲዛይን ማድረግ ምናምን አክቹዋል ጊዜ ቢፈጅብኝ ነገር ነው ለኔ። ስለዚህ ሰብስክራይብ ብታደርጉ፣ ላይክ ብታደርጉ፣ ለጓደኞቻችሁ ሼር ብታደርጉ ለእኔ ይጠቅመኛል። ግን አይ ሆፕ ለጓደኞቻችሁ ይጠቅማል ብዬ ደግሞ ተስፋ አደርጋለሁ። እኔ ከሚጠቅመኝ በላይ ደግሞ እነሱ የሚጠቅማቸው የምር ደስ ይለኛል። ሰዎች ይህንን አይተው የምር ተጠቅሜበታለሁ፣ ፈተና ሰርቼበታለሁ፣ ተመርቄበታለሁ፣ ግራጁዌት አድርጌበታለሁ ቢሉኝ
የኔ ህልሜ ያ ነውና ጓደኞቻችሁ ሼር አድርጉላቸው። ጠቅሞኛል ብላችሁ የምታስበው ከሆነ ኮሜንት ላይ ምንም ጥያቄ ካላችሁ እሱን ጻፉልኝ። አጥሞት መልካም ፈተና፣ መልካም ጊዜ ይሁንላችሁ።